على لما أرويني قديفة أنا كاميرا مالك صوتي مو نافع ታዋቂዋ ቲክቶከር ዩቲናስ ናስር ባልጠበቀችበት ሁኔታ በጓደኛዋ በኩል የተወሰኑ አድናቂዎቿ የሚገርም ቅንጡ ወርቅ ሐብል አሰርተው ሰርፕራይዝ አድርገዋታል። የላኩላት አድናቂዎቿ እነማን ናቸው? የት ሀገር ነው የሚኖሩት? የሰጠቻት ጓደኛዋ ማናት? ወርቁስ ለምንድነው የተሰጣት? የሚለውን ሙሉን አስቃኛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም የሰብስክራይብ በተኗን በመጫን ቤተሰብ ይሁኑ። አብራችሁን ቆዩ። አብዛኛውን ሰው ቲክቶክ ፕላትፎርም ወይም የቲክቶክ አፕሊኬሽን ምን እንደሆነ እንኳን ሳያቅ እሷ ቲክቶክ መስራት የጀመረችው ዩቲናስ ናስር ከመጀመሪያ ጀምሮ ብዙ እየለፋች ብዙ ፎሎወሮችን የሰበሰበች ታላቅ ሴት ስትሆን አሁን ላይ ከ3 ሚሊዮን በላይ ተከታዮችን አፍርታ በግንባር ቀደምነት ቲክቶክን የምትመራው ታዋቂዋ ግለሰብ ዩቲናስ ናስር ከዛ ከ3 ሚሊዮን ተከታዮቿ ውስጥ የተወሰኑ አድናቂዎቿ ሰብሰብ ቢሉና በጣም ስለሚወዳት አንድ ነገር አስበው ሊያደርጉላት ይወሰናሉ። እሱም ሊያደርጉላት የወሰኑት ነገር ምን እንደሆነ እኔ ልንገራችሁ። ኢኒስ ጋይስ ዛሬ ዩቲን ሰርፕራይዝ ልናረጋት ነው። ፎሎወሮቿ ብዙ ብር ለኔ ልከው ወርቅ ግዢላት ብለውኛል። አብዛኞቻችሁ የምታቋት በምስሉ ላይ ያያችኋት ህሊና አያሌው ስትባል የዩቲናስ ናስር የልብ ጓደኛ ናት። ቲክቶክ ላይ ከ400,000 በላይ ፎሎወር የያዘች ስትሆን በጣም ታዋቂና ከትንሽ ተነስታ ብዙ ሚሊዮን ብሮችን እየሰራች ግለሰብ ናት እና ይቺ ጓደኛዋን በመጠቀም ሀረብ ሀገር ያሉ 4 የዩቲናስ ናስር አድናቂዎች ይመካከሩና ለሷ እንዲህ ብለው ይነግሯታል። ለዩቲናስ ናስር ስጦታ መስጠት እንፈልጋለን፣ እንዲሁም እሷ ሳታቅ ሰርፕራይዝ ማድረግ እንፈልጋለን ብለው ለህሊና አያሌው ይነግሯታል። ህሊና አያሌውም የዩቲናስ ናስር የልብ ጓደኛ ናትና ደስታዋ ደስታዬ ነው በማለት ይህንን ነገር ተቀበላ ለሷ ለማድረግ ይስማማሉ። ለማድረግም የተስማሙት ነገር እነሱ ብር ይልኩላትና ለህሊና አያሌው ደግሞ በዛ ብር ወርቅ ገዝታ ማለትም የወርቅ ሐብል ገዝታ ለዩቲናስ ናስር እንድትሰጣት ይነግሯታል እና በዛም ይስማማሉ። ነገር ግን ለምን ወርቅ ሆነ ብላችሁ ከጠየቃችሁኝ አንድ ማስረጃ አለኝ። በእርግጥም ዩቲናስ ናስር ብዙ መጋጋጫ ብዙ ወርቆች ነበሯት። ነገር ግን እነዚህ ሁሉ ወርቆች አሁን ላይ የሉም። ለምን የለም ካላችሁኝ በአንድ ወቅት ብዙ ስራ ስለሚበዛባት ስራዋ እንዲቀልላት ብላ የቀጠረቻት የቤት ሰራተኛ አንዲትም ሳትቀር ጌጦቿን እንዲሁም ወርቆቿን ሰብስባ እሷ በሌለችበት ይዛ ትጠፋለች እና ይህንን የሚያውቁ የሷ አድናቂዎች ማለትም ሀረብ ሀገር የሚገኙ 4 የሷ አድናቂዎች ሰብሰብ ቢሉና ለምን አዋተን ገንዘብ ሰተን ለሷ ወርቅ አንገዛም ብለው ፍቅራቸውንም በዛው ለመግለጽ ይህን ነገር ለማድረግ ይወስናሉ። ደግሞ የሆነ ሚኒንግ ያለው መተወደው እንዲሆን ነው የምፈልገው። ከዚህ በፊት ወርቆች ነበሯትና ለስብስብ አድርጋ ሰራተኛ ሰርቃት ጠፍታለችና ምንም ወርቅ የላትምና በጣም አሪፍ ገጠመኝ ነው የሆነው። እና ገጠመኙ የዩቲናስ ናስር ወርቅ ተሰርቆ ባለበት ሁኔታ ላይ ወርቅ ገዝቶ መስጠቱ ብቻ ሳይሆን ህሊና አያሌው ማለትም አሁን ወርቁን የምትሰጣት ጓደኛዋ ከዩቲናስ ናስር ጋር ተጣልታም ነበር። ይህንን አላወቁም ነበር ሀረብ ሀገር ያሉ 4 ሴቶች እና ግን ይህ ነገር አጋጣሚ ስለሆነ ህሊና አያሌው ህሊና ስላላት ወርቁን እኔ እሰጣታለሁ አለች። ይህንንም አጋጣሚ ደግሞ ተጠቅማ ህሊና አያሌው ከዩቲናስ ናስር ጋር ያላትን ጸብ ወይም መኳረፍ ለመፍታት ትወስናለች። እናም ህሊና አያሌው ይህንን አጋጣሚ ተጠቅማ ከሷ ጋር ትታረቅ ይሁን? እስቲ ሙሉን ቪዲዮ በማየት ታውቃላችሁ። እስከዚህ ድረስ ከደረሳችሁ ወይም የዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮም ከተመቻችሁ ላይክ አድርጉ እያልኩኝ ቪዲዮን እንቀጥላለን። በጣም አሪፍ ገጠመኝ ነው የሆነው። ቆንጆ ወርቅ ነው የሆነላት። ሰው ወርቁን ሄደና መጣለን። ከዛ በኋላ ዩቲን ከ3 ሰዓት በኋላ ነው የምናገኛት። እና እሷም ተኮራርፈን ነበረ ያው እንደ ጓደኛ ግን አሁን እንታረቃለን ማለት ነው። እንዴት በነገራችሁ ላይ ጋይስ ያሰራሁላት ወርቅ ለሷ በጣም ትርጉም ያለው እንዲሆን ስለፈለኩኝ ለየት ያለ ወርቅ ነው። ስለዚህ ቪዲዮ መጨረሻ ላይ የምታዩት ይሆናል ማለት ነው። ተከታተሉ።
እና ህሊና አያሌውም ከዩቲናስ ናስር ጋር ያላትን ጥል እያወቀች ኢጎዋን ሰብራ ለዩቲናስ ናስር ከአድናቂዎቿ የተላከውን ወርቅ ይዛ ማለትም ገዝታ ወደ እሷ ትሄዳለች። ዩቲናስ ናስር ግን ሲደወልላት ትንሽ እቆያለሁ አይመቸኝም ምናምን እያለች ትንሽ ታልፋት ነበር። ነገር ግን እስኪመሽ ጠብቃ ህሊና አያሌው ታግሳ በስተመጨረሻም ወርቁን ይዛ የዩቲናስ ናስር መኖሪያ ሰፈር ላይ ቀጥ ብላ ትሄዳለች። እናም እዛ ዩቲናስ ናስርም ትወጣለች። አብዛኛውን ጊዜ ማለትም አብዛኛውን ሀበሻ ውስጥ ኢጎ ስላለ የተጣላው ሰው ሲደውልለት አይወጣም። ነገር ግን ዩቲናስ ናስር ኢጎዋን ትታ ፍቅር ይበልጣል፣ ከዚህ በፊት ያሳለፍናቸው ጥሩ ነገሮች ይበልጣሉ ብላ ከመኖሪያ ቤቷ ትወጣና ህሊና አያሌውን ለማግኘት ትሄዳለች። ህሊና አያሌው ምንም ነገር አልነገረቻትም። አንዴ ላገኝሽ ብቻ ብላ ነበር የጠራቻት እና ትመጣለች። ዩቲናስ ናስር መኪናዋ ውስጥም ትገባለች። ዩቲናስ ናስር በእርግጥም የበላችው ምግብ አልተስማማትም፣ እያመማትም ነበረ። እንደዛም ሆኖ ወታ እዚህ ድረስ ትመጣለች እና ህሊና አያሌውም ደስ ይላትና በመምጣቷ ይህንን የገዛችላትን ወርቅ አውጥታ ለዩቲናስ ናስር ትሰጣታለች። ዩቲናስ ናስርም ምን እንደተፈጠረ ግራ ገብቷት እያየች እንዲህ ትላታለች። ሲቲና ያንቺ ፋኖች የቲክቶክ ፋኖችሽ ስጦታ አስጨልኝ ብለኝ ነው እነስቲ አርጋሽ ፐርሲ እናቴ ትሙት ወላሂ ማርያም ይሄ ስጦታሽ ፍቅር እዩ ለምን ተቀበልሽ እንዴ? ምን አገባኝ ስጦታ አስጨልም ብለው ካሉ ለምን እንደማልሰጥሽ ወላሂ እውነት እግዚአብሔር ለምን ተቀበያለሽ እንዴ? ስጦታ ስጨልን ለጓደኛሽ ነው ያሉኝ። እኔ ምን አውቃለሁ? ሰው ደግሞ ስጦታ ለምን ብዬ ነው እምቢ ብለው ሰው ስጦታ ሲሰጥሽ እምቢ አይባልም። ተው ስጦታውን ጠጋርገው ለማንኛውም በቃ ክፈቹ። በጨዋታና በቀል የምታቋት ዩቲናስ ናስር ይህንን ነገር ስታይ በጣም ተገርማ በጣም እያዘነች ወይም ስሜታዊ የሆነች ለምን ተቀበልሻቸው ካለች በኋላ እንቧ አይኗን ሞልቶ አይኗ እንቧን መሙላት ይጀምራል። ከዛም እየተንሰፈሰፈች ፊቷን በሂጃቧ ሸፍና ማልቀስ ትጀምራለች። ስሜታዊ ትሆንና አድናቂዎቿ ይህን ያህል ነገር በማድረጓ ስሜታዊ ሆና ምስጋናዋን በእንባ መግለጽ ትጀምራለች። ዩቲናስ ናስርን 4 ሀረብ ሀገር የሚኖሩ አድናቂዎቿ ተሰብስበው ወርቅ ሀብል በእናቷ ስም አሰርተው ሰጧት። እሷም በእንባ ተቀበለች። ሙሉ ሪያክሽኗን አስቀምጥላችኋለሁ። እኔ ግን እዚህ ጋር ጨረስኩ። ይህን አስኩዬ ኢቲ የሚሊዮን ዩቲዩብ ቻናል ሰብስክራይብ አድርጉ። እንደዚህ አይነት አዝናኝና አስተማሪ ነገሮች እንዲቀርብላችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ። አመሰግናለሁ። እስቲ አይ ገለብጥሽ አዎ እስኪ ተበቀ እንዴ ይመች እሺ አይ ዊሽ ባይሆን ሰው ለፍታችሁ ሰርታችሁ ምናምን እንድዲ ባይሆን አይ ዊሽ ወላሂ ላዚም ደስ ይለኝ ነበር። ግን በጣም ነው ማመሰግናችሁ። በጣም አላህ ያክብርልኝ። እንዳከበራችሁ በሰላም ወደ ሀገራችሁ ሁላችሁ አመሰግናለሁ በጣም ቤቢ በድራ አደራችሁን በስነ ስርዓት አድርሰናል። በጣም ነው ደስ ያላት። እግዚአብሔር ይስጣችሁ። እውነት በጣም ነው የምናመሰግነው። በጣም ኢሞሽናል ሆናለች። ይላችሁ በጣም ደበረኝ። ለምን እንደሆነ አላውቅም። ወላሂ በጣም ደበረኝ። እንዴ በጣም አስጨነቀኝ። እንዴት እንደሚወድሽ እውነት በጣም ነው የማመሰግነው። በጣም ኖሩልኝ። አላህ ያክብርልኝ። ጠበቃዎቼ በጣም ነው የማመሰግነው። በጣም የዩቲፋኖች ይመቻችሁ። ይዲዲት ኤኒዌይስ ቻው። ረጃን ከመኪናዬ ስፈልጊ አጣሽ አግባ በቃ ዛሬ እንዴት ነው ሃንግ ምናምን እንዴት ነው የምትሄጂው? ነገሩ ነው ለጓና ነው አልገባም ብዬ ነበር። አሞኛል ብዬ ነበር። ገብቼ ላመስግናቸው ወላሂ ያ በጣም ታምኛለሁ። ምንሽ ነው እኔ ጨጎራዬ በጣም ማርያም ጋይስ እንግዲህ እንደምታዩት ነበረ። ዩቲ በጣም ነው ደስ ያላት። እኔም ደግሞ ያው የኔ ነው ምርጫው። እነሱ ስጦታ ስጫታልኝና ኃላፊነቱን እኔ ላይ ነው የተውትና የምትወደውን ማትወደውን ነገርና በጣም ግራ ገብቶኝ ነበር። ባትወደውስ ብቻ እኔ እንጃ በጣም ግራ ገብቶኝ ነበር። ያው በእናቷ ስም ነው ያረክላት። እንዳያችሁት በጣም ነው የወደደችው። በጣም ነው ኢሞሽናል የሆነችው። ሰው ደግሞ የሚወደውን ነገር ስጦታ ሲሰጠው ደስ ይላል እና እግዚአብሔር ይመስገን በጣም ደስ ይለኛል። ጓደኛዬ ደስ ስላለ ከዛ ደግሞ እነ ሲቲ እነ ሜርሲ አረጋሽ
ሁላችሁም 4 ናቸው። በጣም በጣም ነው የምናመሰግነው። የዩቲ ፎሎወሮች ጠበቃዎች በነገራችን ላይ በጣም ነው የሚወዷትና ከደሞዛቸው ላይ ነው ይሄንን ያደረጉት። ዩቲዬ እንደነገረችኝ ከሆነና እንግዲህ እግዚአብሔር በረከት ይኑረው ነው የምትሰሩት ስራ ላይ የምታገኙት ብር ላይ ጸልዩልኝ። ወዳጃለሁ ባይ